አንደኛና ዋነኛው ተቋም ተፈጥሯል ተብሎ ሊወራለት የሚችል እንደ አዲስ አበባም ብሎም እንደ አራዳ ሰላም ሰራዊት ነው፣ አደረጃጀት ማለት ነው። ይህ ሰላም ሰራዊት እንደ ክፍለ ከተማችን ወደ 9000 የሚጠጉ የሰላም ሰራዊት አሉ። እነኚህ የሰላም ሰራዊት ምንም ደሞዝ ሳይከፈላቸው የሰላምን ዋጋ ስለተረዱ የሰላምን ጥቅም ስለተረዱ ስልጠና ወስደው ተደራጅተው ሰላማቸውን ይጠብቃሉ። እነኚህ ልጆች በ3 ሺፍት ስምሪት ወስደው የአካባቢያቸውን፣ የብሎካቸውን፣ የቀጠናቸውን፣ የወረዳቸውን ሰላም ያረጋግጣሉ። ይህ ማለት 7/24 የሚባለውን ነገር ተግባራዊ ያደረጉ ናቸው ማለት ነው። ባሉት ነገሮች ለምሳሌ አሁን ሌባ መንትፎ ቢሄድ ወይ ደግሞ የመኪና ቅሚያ ቢፈጸም እነሱን ሌቦችን ተከታትሎ ለመያዝ ማንነታቸውን ለመለየት ያው ወደ ኋላ እንትን ብሎ ባካርጎ ወደ ኋላ የተፈጸሙ ነገሮችን ለማየት አገልግሎት ይሰጣሉ። ማንነታቸውን ለመለየት፣ የመኪና ታርጋ ለመለየት፣ ቅሚያ ከተፈጸመ ደግሞ የሌቦችን ማንነት ለመለየት ያገለግላሉ ማለት ነው። የተተከሉ ካሜሮች በህብረተሰቡ አሁን እዚህ ብቻ ሳይሆን ህብረተሰቡ ላይ ውጭ ላይ የወጡ ካሜሮች አሉ። በየመንገዱ የተተከሉ ካሜሮች አሉ። ከነሱ ድጋፍ በመጠየቅም እዚህ ባሉ ካሜሮችን በማየት በመከታተል ወደ ኋላ ደግሞ ሴቭ ስለሚያደርግ የድምፅም የፎቶም ሴቭ ስለሚያደርግ እነሱም ባክ ብሎ በማየት ያመለጡንን እነዛን እንደገና ባክ አድርጎ በማየት ሰዎቹን ደግሞ ዙም አድርጎ አስጠግቶ በማየት የመኪና ታርጋዎችን ለመለየትም አገልግሎት ይሰጣል ማለት ነው። ፖሊስ በዘመናዊ መንገድ እየሰራ ነው ብዬ አስባለሁ። ከበፊቱ ልፋት በጣም ቀንሷል፣ ወንጀለኛም በጣም ቀንሷል። ወንጀልን ለመቀነስ ቴክኖሎጂ በመጠቀም ለምሳሌ ተቋማት አለ በየቀጠናው የመንግስትም የግልም ተቋማት ላይ ሴኩሪቲ ካሜራዎችን ለማስወጣት ስራ ሰርተን አሁን በሰዓት ወንጀል የተቀነሰበት ሁኔታ አለ። ይሄ የሰላም ሰራዊትም ቴክኖሎጂ በመጠቀም ካሜራዎች አሉ፣ በየተቋሙ በየመንገዱ ካሜራዎች አሉ። በእነሱ ወንጀል የተቀነሰበት ሁኔታ አለ። እያንዳንዱ ብሎክ ላይ ጨለማ ሆኖ ሲያስቸግሩ የነበሩትን ቦታዎችን ወደ መብራት ቀይረናል ማለት ነው። ይሄ ማለት ደግሞ ህዝቡን በማስተባበር በራቸው ላይ ያለውን አካባቢያቸው ላይ ያለውን ነገሮችን መብራት እንዲወጣ አደረግን ማለት ነው። መንገዶች ትላልቅ አስፋልት መንገዶች ላይ ደግሞ ከመብራት ኃይል ጋር ሆነን ነገሮችን ኦን አድርገናል መብራቶችን። ከሱ ቀጥሎ መምጣት ያለበት ካሜራዎችን በየቦታው መግጠም ነው። ምክንያቱም የጸጥታን በርደን የጸጥታ ስራዎችን ይቀንስልናል። ሰው ካሜራ ውስጥ ነው ሲባል የሚሰማው ስሜት ስላለ ይጠነቀቃል ማለት ነው። ኢንኬዝ እንኳ ወንጀል እንኳ ቢፈጸም ቶሎ ብለን ለመያዝ ደግሞ በጣም ትልቅ አጋዥ ስለመሆን እያንዳንዱ ወረዳ ላይ ውድድር በተሞላበት መንፈስ ካሜራ እንዲገጠም አድርገናል ማለት። ባለፉት 6 ወር ከ2017 ጋር አነጻጽረን ስናይ በ27% ወንጀሎችን ቀንሰናል። 27% ማለት ቁጥር አይደለም። ከደረቅ ወንጀል ጋር ተያይዞ ከፀጉር ልውጥ ጋር ተያይዞ ከሚፈጸሙ ወንጀሎች ጋር ተያይዞ በ27% ከአምና ጋር ስናነጻጽር ወንጀሎችን ቀንሰናል። የሰላም ሰራዊት ከተሰጣቸው ተልዕኮ አንጻር ከሱ ጎን ለጎን እንደተባለው የበጎ ፍቃድ ስራዎችን ይሰራል። ይሄ ማለት ጎረቤት ከጎረቤት ይጣላል፣ በሽምግልና ችግሮችን እየፈቱ እያስታረቁ እያቀራረቡ ይሄዳሉ። ነገሮች ለምሳሌ ሰዎች ተጣልተው በሆነ ነገር ተጋጅተው ወደ ፍርድ ቤት የመሄድ አዝማሚያ ካለ እውነቱን ለመናገር እነኚህ እዚህ ውስጥ በነገራችን ላይ የሚመክሩ እናቶች አሉ፣ የሚመክሩ አባቶች አሉ፣ ወጣቶች አሉ፣ መካከለኛ ሰዎች አሉ። ስለዚህ የታመመውን የመጠየቅ የተጣላውን የማስታረቅ ያገኙትን ደግሞ ወይ ደግሞ ተካፍሎ የመብላት ባህላችንን ኩሩ ባህላችንን የማስፋት ስራ በሰፊው እየሰሩ ነው እነኚህ ሰላም ሰራዊቶች ማለት ነው። እውነቱን ለመናገር ዋነኛው የአዲስ አበባ ጊር ነው ብሎ መውሰድ ይቻላል። የሰላም ሰራዊት ከህዝቡ ጋር ተቀናይተን፣ ከጸጥታ አካላት ጋር ተቀናይተን፣ ከሰላም ሰራዊቱ ጋር ተቀናይተን ከላይ እስከ ታች ተናበን ስራዎችን ስለሰራን የተሳካ ስምሪት የተሳካ የመናበብ ስራ ስላለ
አራዳን እስከ ዛሬ ድረስ ፍጹም ሰላም ማድረግ ተችለዋል ማለት ነው።